ሰላም ወገን፣ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁ እንዴት ናችሁ? በየቦታው ያላችሁ ወገኖቼ፣ ያው ሰላም ወረደ ሲባልም አልወረደም ብቻ የራሱ ጉዳይ። ባላችሁበት እንግዲህ ፈጣሪ ጠብቃችሁ በሰላም ለሀገራችን ያብቃን፣ ለነሳ ሞት ያብቃን፣ እንደ ቆሸሽን እንዳይሸክፈን እግዚአብሔርን። እኔ ሞት አልፈራም፣ ግን እስከ ቆሸሽነቴ እንዳልሸከፍ እፈራለሁ። አይዶን ነው። እግዚአብሔር የነሳ ሞት ያብቃን፣ ኃጢአታችንን የምናጥብበት ጊዜ ይስጠን። ብቻ ይሆናል አይደል? ታመሙ ሞት በነገራችሁ ላይ መታደል ነው። ይህ ስትታመሙ ይገባችሁና ትናዘዛላችሁ። ሳትታመሙ ደርሶ ሞት ግን ከባድ ነው ትንሽ እና ይቅር በሉኝ። ስለሞት አወራባችሁ፣ ግን አትፍሩ፣ መሞታችን አይቀርም። እሺ። እና እንግዲህ አንዳንድ ነገሮች እያየኋቸው ያለሁት አለው ግምጃዬና ቦቼ። ግምጃዬ እንግዲህ ከምታዩት እዚህ ልጅ ጋር መጣለች። ቦቼ ደግሞ ያው እንደምታውቁት ሁልጊዜም ቢሆን አክተር ነው፣ በአክትነቱ ነው የሚሰራው። እንዲሁም ደግሞ አዱዬ ማይ ላቭሊ ብራዘር አይ ላቭ ዩ ሶ ማች። በጣም በጣም ነው ውድድ ማደርግ እውነት ለመናገር እንደ አግኝቼ ማለት ነው ሳም ባደርገው ደስ ባለኝ። በቃ የወንድምነት የእህትነት ማለት ነው። እመቤቴን እንደዚህ የሆነ ነገር የሆነ እንደዚህ ብዬ አላቅም፣ ተመኝቼም አላቅም። ግን አዱን ግን ፈለግኩት። እኔ በህይወቴ የምፈልገው ወንድ ወይ ደግሞ በቃ አላደለ ወንድ ልጅ ለሚስቱ ሲቆም ማየት ወይም ደግሞ ለሌላ ሰዎች ሲቆም ማየት አምሶ በቃ ምን ልበላችሁ። ትናንት በጣም እያለቀስኩ ነበረ ቪዲዮን ሳየው። አዱዬ የኔ አስተዋይ የኔ ትግስተኛ ቀስ ብሎ በቃ ጠብቆ ነው እና የልቡን የተናገረው። ከዛ አንድ ቪዲዮ ከሰራው መጀመሪያ የሰራው ቪዲዮ አለ። ሁለቱ ቪዲዮዎች ግን ጠፍተዋል። ስለ ጃኒ ጠላቶች ብሎ የሰራው ከዛ ደግሞ የጃኒን ኃጢአት እግዚአብሔር ወጣው እናንተ ላይ ያስተምር ምናምን የሚለውም ጠፍቷል። ከዛ በኋላ ደግሞ እንግዲህ እንትኖቹ ቪዲዮዎቹ በሙሉ እንትን እየተላከበት ይገኛል እና ሁላችሁም እየገባችሁ ኮፒ ሊንክ አድርጉለት ፕሮፋይሉን። ያው አሜሪካ ሄዳለሁ እንግዲህ ከዛ የሚያውቁ ሰዎች ጋር ማሳየዋለሁ፣ ምን ችግር የለውም እያለም ነበርና አዱዬ እንደ አንዲት ኢትዮጵያዊ ሴት ኮርቸባለሁ። በጣም የምትደነቅ በቃ የምትሞገስ ወንድነና ሁሎቹም ወንዶቹ በዓለም ያላችሁ በሙሉ ካዱ ተማሩ። ነው እግዚአብሔርን ብዙ ነገር ያስተምራል። በጣም ፓወርፉል የሆነ ልጅ ነው፣ ጀግና ነው። በቃ ለራሱ የሆነ ለህዝቡ የሆነ በጣም በብዙ ነገር ብዙ ሴቶችን ለውጧል። በጣም በብዙ ነገር ደግሞ አቅም የሌላቸውን እያገዘ ጓደኞቹ ጓደኛ ነው እሱ ምናምንና አይዶኑ ባለፈው አይታችሁታል። ሲጀመር የሆነ አዲስ ነገር አለ ምናምን እያልኳችሁ ነበር ባለፈው ካስታውሳችሁ። እንደማይለያዩ አዱም ከጃኒ እንደማይርቅ እየነገርኳችሁ ነበርና ምክንያቱም የሰው ልጅ እንደዚህ አይታችሁ መረዳት ትችላላችሁ። አመለሸት ጋር እንትን ቀርቦ ሲያወራ ምንድን ያለው እኔ ፍጹም ሰው አይደለውም፣ እኔም እንደማጠፋ አውቃለሁ፣ ስለዚህ ይቅርታ ልባልኝ እያለ ነበር። ከዛ አንዳንድ ሰዎች ደግሞ እየቆራረጣችሁ እየገጣጠማችሁ ነበር። በስመ አብ የሆነ ሌላ ወሬ ያወራውን ከሌላ ወሬ ጋር ያለውን ቆርጣችሁ ጃኒ ጋር እንትን እያላችሁት ነበርና ብቻ ምንድን ነው በዚህ ሆነ በዛ አዱ ይቅርታ ልባለው ነው። እዚህ በፊትም እሱ ወቸው ጉድ ላይ ቀርቦ ሲያወራ በጣም ብዙ ሰው ተችቶታል። በጣም ብዙ ሰው እንዲወድቅ ፈልጎ ነበር። በጣም ብዙ ሰው ጠልቶታል። ያን ታይም ላይ እውነት ለመናገር ጃኒ ከጎኑ ነበረች። እግዚአብሔር ብሎ ደግሞ ሁለታቸውን ጥንድ አደረጋቸው ነው ፈጣሪ። ዛሬ ደግሞ አዶናይ ለጃኒ እንዲቆም አደረገ። ይህ ፈጣሪ ስራው ግን ከባድ ነው። መቤቴን ነው ምላችሁና እግዚአብሔር ይመስገን። ብቻ ጃኒን እንደገና ሌላ አይነት ሰው አድርጋችሁ እየሰራችኋት ነው። ባይዘው እኛ በምንተቻት እሷ እንደዚህ ነች እንደዛ ነች በምንላት ልክ ጃኒ ከዚህ በፊት ብርቱ ሴት ነች። በልጅነቷ ብዙ ነገር ቤተሰብ የምታስተዳድር ልጅ ነች። ከዛ በላይ ደግሞ ተወዳጅነትን አደላችኋት። እናንተ እንድጠፋ እንድታፍር ሰው እንዲጠላት ነበር። ግን እኔ እውነት ለመናገር በፊት ትመቸኛለች አያታለሁ እንዲሁ ምናምን ነገር፣ ግን በዚህ ልክ እንድወዳት እንዳከብራት እና እንድታሳዝነኝ ያደረጋችሁ ነው። ትናንት ላይቭ ላይ ስትገባ መግባት ፈልጌ ነበር፣ ግን አይናው ያኔ ጃኒ እንደምታለቅስ ገብቶኛል። እና በዛን ታይም በቃ ቀኑ ሙሉ በአዶናይ ቪዲዮን ተስለውዬ መግባት አልፈለኩም፣ አልገባውም። ላይቭ ላይ ማርያምን እያየውኝ በቃ እንደዚህ ላይቭ ላይ እንደሆነች እያየው ግን አልገባውም። ከዛ ግን ያው ብዙ ቪዲዮዎች ተቀርጸው ተለቀው ነበረ። የዛም ታይም ላይ እያለቀሰች ነበር ጃኒ። የኔ የማምነው ቅዱስ ገብርኤል አይዘገይም፣ እሱ ደግሞ ያሳየኛል እያልሽ ነበርና አይ ነው እኔ በቅዱስ ገብርኤል ሙሉ እምነት አለኝ። እኔ ምስክር ነኝ። ቅዱስ ገብርኤል አባቴ ማለት ነው። በንጹህ ልባችሁ ከጠየቃችሁት አንድም ነገር ወደኋላ ወደፊት የለም። የጠየቃችሁት ይሰጣችኋል። በቃ ምንም ነገር ይሁን ለሰው ሳይሆን ለእሱ አማክሩት። ምንም ነገር ሲፈጠር እኔ በህይወቴ ሁል ጊዜ እነግራችኋለሁ። የሆነ ነገር ሲፈጠር እንደ ጓደኛም እንደ ሰውም ነው እሱ ጋር ማወራውና ቅዱስ ገብርኤል በቃ እሱ ያሳይሻል። አይ ነው የሰው ልጅ ይፈተናል። ስለሚወድሽ ለምን ከእንደዚህ አይነት ፈተናዎች ለምን አይጠብቅሽ ምናምን እንዳትሉ፣ ማለት ሰው ናት፣ ትፈተናለች። እግዚአብሔር ሲወዳችሁ አንዳንዴ
በቃ ውድቀትን ያሳያችኋል። ምክንያቱም እንድትጠነቀቁለት ስለሚፈልግ ስለሚወዳችሁ። በእናንተ በኩል በእንቢ ነበረች ባለፈው እንደዚህ ላይ ብላ ቁጭ ብላ በጣም ልቤን የነካው ንግግር የተናገረችው እኔ ጠንካራ ልጁን አለች መርጦ እናንተን ሊያስተምርብኝ የኔን ገመና በአደባባይ አወጣው። እኔ ልጄ ታልፈዋለች ጠንካራ ናት ብርቱ ነች ስላለ በእኔ በኩል አድርጎ እያንዳንድሽ እናንተን አስተማራችሁ ብላ ተናግራለች። ና ኦፍኮርስ በቃ ጃኒ ጠንካራ ነች፣ ጎበዝ ልጅ ነች። ስለዚህ እግዚአብሔር በአንቺ በኩል ሌላ ብዙ ወጣቶችን እያስተማር ነው። የብዙዎቻችን ገመና ቢወጣ አደባባይ ላይ እንደዚህ ቁመን ባልሄድ ቤትሽ ነበር ታሽገሽ ምትይው አዳሚ። ስለዚህ የሰው ገመና በአደባባይ ሲወጣ ወይኔ ምናምን መጠቋቋሚያ ከምንል የኛ የራሳችን ገመና ምንድን ነው ብለን ከፈጣሪ ጋር መነጋገር መቻል እና ጃኒ ከዚህ በላይ ብዙ ስራዎችን ሰርታ እንደምትመጣ አልጠራጠርም። አዶኒ ምን አለ ጃኒ ላይ በሺዎቹ ሴቶች ይመጣሉ ከዚህ በኋላ ጃኒን በቃ ብርቱ ሴት እንድትሆን ከዚህ በላይ ጎበዝ እንድትሆን አደረጋችኋት። የኔ በፊቱ አዶናይ ልምጥምጡን አዶናይ አጥፍታችሁ ሌላ አዶናይ ይዛችሁን እንደመጣችሁት ልክ እንደዛ እኔ ያሳለፍኩትን ታሪክ አሁን ጃኒ እያሳለፈችው ነው አለና እኔ ከጎኗ ነኝ እንድታውቁት ብፈልገው ምናምን ሲል በቃ በይን ነው የለቀቅትና ኦማይ ጋድ የሆነ እግዚአብሔር እንደዚህ አይነት ወንድ ካጠገባችሁ ሲሆን አስባችሁታል። በቃ ፓወርፉል ነው የምትሆኑትና ጓደኞቿንም እየወቀሰ ነበር አዶኒ። ምክንያቱም ብዙዎቹ ለመፈመስ ሲሉ የሆነ ነገር ሊታይላቸው ሲያሽቃብጡ ነበር ካጠገባ። አሁን ይህ ነገር ሲፈጠር ግን ሁሉም እሳ ስትመጣ ትነግራችኋለች ምናምን እያሉ ልኩም እያሉ ዝም እያሉ ነውና ፈጣሪ ጥሩ አይጣላችሁ። እንዲሁም ደግሞ አዱ አንተ ከጎኗ ካለ ይበቃል። ጃኒም ደግሞ ሰው አትመኑ እያለች ነበረ። ሰው አትመኑ፣ ሶሻል ሚዲያ ላይ የምታዩትና በአካል በጭራሽ አይገናኝም፣ አንድ አይደለም ብላለች። አይ ነው እዚህ በፊትም ነግሬያችኋለሁ ጋይ ሶሻል ሚዲያ የምታዩትን ላይፍ ወይኔ በህይወታቸው እንደዚህ ነው ምናምን ብላችሁ የራሳችሁ ነው ታታበላሹ እያልኳችሁ ነበረ። ከፍቅርም ጀምሮ የሚታየው ሾና በኖርማል ላይ አንድ አይነት አይደለም። በጣም ብዙ ነገሩ የተለያየ ነው። ምክንያቱም ካሜራ ላይ ያው ታቅዶበት ታስቦበት የሚሆን ነገር ስለሆነ ማለት ነው። እና ጃኒ የዋህነትሽ ምናልባት ብዙ ጊዜ ይቀጣሻል፣ ቀጥቶሻል። ከዚህ በኋላ ግን ምናልባት እግዚአብሔር ደግሞ ብዙ ነገር ያስተምርሻል ብዬ አስባለሁ። ከዚህ በኋላ ሰው አላምንም እያልሽ ነበር፣ ግን አትችይም። ይህ ተፈጥሮ ነው፣ ናቹራል። ምንም እንትን የምትሉት ነገር የለም። ይኸውላችሁ ተፈጥሮ የሰው ልጅ እንዴት አለ መሰላችሁ? አንዳንዴ ጸባያችሁ፣ ባህሪያችሁ የሆነ ቦታ ላይ ስትሄዱ፣ የሆነ መስሪያ ቤት ስትገቡ፣ የሆነ ስራት ለምሳሌ አሁን እንዴት ነው እዚህ ቤት አሁን እንዴት ነው እንግዲህ ቤት ሰራተኛ ነው። ስለ ቤት ላውራችሁ። ለምሳሌ ምግብ ቤት ማለት ስለ ምግብ ከሆነ የሆነ ቤት ተቀጥሬ የነበረው በቃ ምግብ ቤት ነው የማውቀው። ከዛ ደግሞ ሌላ ቤት ስቀይር ደግሞ አይ እዚህ ምግብ ሳይሆን እቃ እንድታጥቢ ነው የምንፈልገው ካሉ ምናልባት የእቃ ማጠቡ እውቀት ላይኖር ይችላል፣ ግን እለምደዋለሁ ማለት ነው። እና ከዛኛው ቤት ምን ተምሬ የመጣው ምግብ መስራት፣ እዚኛው ቤት እቃ ማጠብ፣ ሌላ ቤት ደግሞ ሲሄድ ቤትን ማጽዳት ሊሆን ይችላል፣ ሌላ ቤት ሲሄድ ደግሞ ልጅ መያዝ ሊሆን ይችላል። ኤቭሪቲንግ በየሄድኩበት የስራ ባህሪዎች መቀያየርና የስራ ልምድ እንጂ የማገኘው እኔ ነኝ። እሙሙ ነች። የዋ ከሆንኩ የዋ ነኝ፣ ክፉ ከሆንኩ ክፉ ነኝ። ተፈጥሮን በምንም ተአምር ልትቀይሩት አትችሉ። ተፈጥሮ ነው። እመቤቴን በጣም ብዙ ጊዜ አንዳንድ ሰዎች ምናልባት ከመወቀጣቸው የበዛ ከመቀጥቀጣቸው የበዛ ሊቀየሩ ይችላሉ። ቢቀየሩ ግን ያ የዋህነታቸው አይለቃቸውም። የሆነ ታሚ ላይ መጠው ዘጭ ይላሉ። እና ክፉ አትሆኑ። ጃኒ ሶሻል ሚዲያ ጠፋች አልጠፋች ለእናንተ የሚቀንስላችሁ የሚጨምርላችሁ ነገር የለም። ሶሻል ሚዲያ የሆነ ሚዲያ ብታዘጉባት የሆነ ሚዲያ ተከፍታል። እሷ ደህና ትሆን እንጂ ምንም አይነት ሚዲያ ቢዘጋ ሚዲያ ይከፈታል። በዛ ላይ ደግሞ አሁን 100 ምናምን ሺህ ገብታለች። ይገርማችኋል። ትናንት ማታ ምሽት ላይ ነው የከፈተችው። ትናንት ምሽት ላይ ከፍታ 11 ሺህ ማን ነው 1 ሺህ ምናምን ሰው እየተከተላት ነበረ። አያችሁ፣ የሰው መውደድን ፈጣሪ ነው የሚሰጣችሁ። ፈጣሪ አይንሳችሁ። ምንም ነገር ከፈጣሪ የመጣ ነገር ምንም ልትቀሟት አትችሉ። ይሄ ነገር መሰለኝ ሰው እንዲቀናባት የሚያደርጋትና በጣም ብዙ ውሸት ነገሮች እያወጣችሁ ነው። እንደዚህ ነው እንዴ ማይሆን ነገር እንደዛ። የሰው ነብስ እኮ ከባድ ነገር ነው አይደል እንዴ? እንደዛ ቢሆን በኮንፊደንስ እንደዚህ ወጣ ሚዲያዎችን አትቆጣጠርም። በዛ ላይ ደግሞ እንዴት ነው አዳሚ እስካሁን ዝም የሚለው? ዝም ብሎ የወደቀ ዛፍ ምን ይበዛበታል ነው የሚባለው። እንደዛ አትሆኑ። ክፉነታችሁን በልክ ብታደርጉት አሪፍ ነው ብዬ አስባለሁ። ስለዚህ የሆነ ሀብታም ሊሰጥ የድሃ ሙርጥ ምናምን የሚባለውን ነገር አትሆኑ። ጊፍት የሚሰጧት ሌላ ሰዎች ናቸው። ጊፍት ስላገኘች ሰዎች ስለወደዷት ምናምን። እኔ በጣም ሶሻል ሚዲያ ላይ ከሚወደዱ ሰዎች በላይ ተወዳጅ ናት ብዬ አስባለሁኝ። ጠፍታ የነበረ ጊዜ ታውቃላችሁ። በስመ አብ ወወልድ ወመንፈስ ቅዱስ ስንት ሰው ከጎኗ እንደነበረ እመቤቴን። ስለዚህ ስርዓት ያዙ፣ ተዋት። በቃ አንድ ፍሬ ልጅ ነች፣ ቤተሰቦቿ የምታስተዳድረች ገና ጩጬ። ደግሞ ትናንት እናቴ ይህን ቪዲዮ ልታዩ ትችላለሽ እና እንደ አንዲት ሴት ከፍቶኝ እያወራው ነው እንጂ ምንም አልሆንኩም እያለች ነበረ እና ብቻ ታሳዝናለች። ስለዚህ ተዋት። ቅዱስ ገብርኤል ይጠብቅሽ። ወይኔ ደግሞ እንትን ቤቷን እያሳየች ነበርና እንዳለ መላኮቹ ቤቷ አለው። መላኮቹ ይጠብቁሽ የኔ እናት። ሌላ ምንም ልል አልችልም። አዱዬ ቴንክ ዩ ቬሪ ማች ማይ ብራዘር አይ ላቭ ዩ ሶ ማች። በጣም ወዳለሁ፣ በጣም ነው ማከብረ። ጃኒ ጋር እንደዚህ በዚህ ልክ በመቆም ደግሞ ከምወድ ከማከብር በላይ እንዳከብርና እንድወድ ሆናልና
አይደል ነው። አንዳንዴ መልካም ነገሮች የምታደርጓቸው ደግሞ ለሰዎች ጠበቃ ስትሆኑ ሰው ይወደኛል ብላችሁ አይደለም፣ ግን በቃ ሰው እንደወዳችሁ እንዳከብራችሁ ትሆናላችሁ። አዱ ያለማስመሰል ነበር ከልቡ እያወራ የነበረው ትናንትና። እኔም ደግሞ ከልቤ ነው የተደሰትኩት። ብቻ ወንዶችዬ እንደዚህ ሁኑ። ምንም ነገር ሚስታችሁ ብታጠፋ አይነው ጃኒ አጥፍታለች፣ ስህተት አለባት ምናምን ልጅነትም ነው። አንዳንዴም ደግሞ ፈተናዎች እንዲሁ ዝም ብለው ይፈትኑናልና ግን ያንም ብሎ ምንም እንድትሆንም አልፈቀደም እና ሁሉም ሰው ይሳሳታል። ማንንም በልጅነታችን ያጠፋ ነው ወይ ደግሞ ለወደፊትም ሊያጋጥም እንችላል እንደዚህ አይነት ፈተና እና ምናልባት እንደ ጃኒ ላንቋቋመው እንችላለን ወይ ከሜዳ እንጠፋለን። ብዙ ሰዎችም ራሳቸውም ያጠፋሉና ሺ ስትሮንግ በጣም ጀግና ናት። ጃንዬ ጎበዝ ልጅ ነሽ። ከዚህ በላይ እግዚአብሔር ጠብቅሽ ከፍታሽን ሊያመጣልሽ ሲል ከፍ ልትሉ ስትሉ ዝቅ ትላላችሁ። ከፍ ልትሉ ስትሉ ፈተናዎች ይበዛሉና መጠንከር ነው። ዛሬም ተመስገን እያለች ነበር ጃንዬ፣ ነገም ተመስገን። እግዚአብሔር ይመስገን ለእያንዳንዱ ለሚፈጠረው ነገር። አንዳንዴ ስትፈተኑና ውድቀት ሲያገኛችሁ አታማረሩ፣ እንደውም ተመስገን በሉ። ከዛ በላይ እግዚአብሔር ከፍ ሊያደርጋችሁ ስለፈለገ ነው እና ስለዚህ በጣም ደስ ብሎኛል። ጃንዬን የገባችሁ ሁላችሁም ፎሎ አድርጓት። 1 ሚሊዮን ፎሎ የነበራት ሴት ዳውን ስትሆን በጣም የሚሰማት ነገር አለው። 2 አካውንት ነው። በዛ ላይም አይ ነው እረዳሻለሁ የኔ ቆንጆ እና ከፍታሽን እግዚአብሔር ያሳየም ማለት ፈልጋለሁ። እወዳችኋለሁ ጃኒም አዱዬም ማለት ነው እና ስለ ግምጃይና ስለ ቦቼ ስመጣላችሁ በመጀመሪያ ደረጃ ሁለታቸውን ማቃቸው ሶሻል ሚዲያ ላይ ነው። ከዛ ሲቀጥል መጀመሪያ ማቀው ቦቼን ነው እውነት ለመናገር ምክንያቱም እኔ ብዙ ጊዜ ቲክታክ ፎከስ አላደርግም። በአፍላ ፍቅር አውቀዋለሁ፣ ይመቸኛል፣ እወደዋለሁ። በጣም ብዙ ነገሮችን የሰራ በጣም ፋን የሚያደርገን ልጅ ነው። ከዛ ሲቀጥል ደግሞ ግምጃይን አወቅኳት። ግምጃይን ካወቅኩ በኋላ ደግሞ ሁለታቸው በአንድ ላይ ሆኖ ደግሞ አወቅኳቸው። ያወቅኳቸው እንዴት ነው? ሁለታቸው ባንድ መሆናቸው የጸብ ሲፈጠር ታውቃላችሁ። በግርግሮች መሀል ተለያዩ ምናምን እየተባለ እንደዚህ ሆኖ እኮ እየተባለ ነበርና በዛ መሀል ያው ግምጃዬን አንዳንድ ሰዎች ሲነቅፋት ነበር። በዛ መሀል በቃ ወደ ግምጃዬ ወግኜ ወይም ደግሞ ሰዎች እኔ ቦቼን እንትን እያልኩኝ አይደለም፣ ቦቼን ነቅፌ ሳይሆን በሰዓቱ ግምጃዬ አትወክለው ማለት ምንድነው የሚባለው አትሆነውም፣ አትመጥነውም፣ እሱ እንደዚህ ነው ምናምናም ሲሉ እንደውም እሷ ትበዛበታለች ብያችሁ ነበር። እውነቴንም ነው። ምክንያቱም አንደኛ የማዳም ቁመድሽ፣ ሁለተኛ በጣም ጀግና ነች፣ በራሷ የምትተማመን ሴት ነች። ያ ነገር አናዶ እንደዛ ብዬ ተናገር። ከዛም ደግሞ እንግዲህ ግምጃዬ ወደ ሀገር ቤት መጣች ተባለ። መጣች። ሲገናኙ አይታችሁ ከሆነ መጀመሪያ ላይ ከኤርፖርት ጀምሮ ሲገናኙ አይቻለሁ፣ ቪዲዮቸውን አይቻለሁ። በዚሁ አጋጣሚ ልናገራችሁ የምፈልገው ነገር አለ። ተከታይ ነን እኛ። ስለ ግምጃ አያገባንም፣ ስለ ቦቼ አያገባንም። ግን መሀል ላይ የሚፈጠሩ ነገሮች ሲኖሩ በምናየው ልክ እንመሰክራለን ወይ ደግሞ መወገን ያለብን ወገንም እንወግናለን። ነገር ግን የሆነ እንደዚህ አይነት ነገር ሲፈጠር አንዱን መጣል አለብን ማለት አይደለም። እየሄዳችሁ ግምጃ የማይሆን ነገር የምትሉ ሰዎች አላችሁ። ግምጃ ቤት እየሄዳችሁ ስለ ቦቼ ቤት እየሄዳችሁ ስለ ግምጃ ምንድን ነው እናንተ? ይኸውላችሁ ሁለታቸው ቢለያዩም እናንተ ሁለታቸውን የመውደድ መብት አላችሁ፣ ሁለታቸውን የመጥላት መብት አላችሁ። ነገር ማቀሳሰር ግን ይደብራል። ቦቼ ቤት ሄዳችሁ አንተ እንደዚህ ነው ግምጃዬን ተጠቀምክባት እንደዚህ ነው። ከዛ ምንድን ነው ግምጃ ቤት ደግሞ ትሄዱና ወይኔ ጉዴ በቃ አንቺ ፈመሽ እንጂ ሌላ ነገር። በመጀመሪያ ደረጃ ግምጃዬ ኦልሬዲ ፌመስ ነች። ቦቼ ጋር ስለሆነች አደር የሚፈመሰችው። እዛ በፊትም በጣም ኦቨር የሚታይላት ልጅ እዛም ሳውዲ ሁና ከሚሊዮን በላይ ነው ቪዲዮዎቿ የሚታዩላት። ገባችሁ እንጂ ቦቼ ምንም ያፈመሳት ነገር የለም። ግምጃዬ ቦቼን አላፈመሰችውም። ኦልሬዲ ፌመስ ነው ነው። ስለዚህ ሁለታቸው ተዋደው የሆነ ተፈላልገው ይመጥነኛል ብላ ትመጥነኛለች ብለው ነው ሁለታቸውም ሲያወሩ የነበረ። ከዛ የሆነ ታይም ላይ እንደውም ቦቼ ምን አሽቃበጣችሁን የመርጫት እሷን መርጣ ነው አብረን ያለ ነው ብሎ ተናግሮ ነበረ። ግምጃዬም እንደዛው ተናግራለች። እኔም ስለመረጥኩ እሱም ስለመረጠኝ ነው ምንም አታመጡም እያለች ነበረ። ገባችሁ? ሁለታቸው ተዋደው ተፈላልገው ተገናኝተው ከዛ ይሆናል ብለው ተገናኙ። አይሆንም ሆነ ተለያዩ። እናንተ ምን ቤት ናችሁ? እዚህ ጋር ሄዳችሁ ማሽቃበጥ፣ ከዚህ አንዱን ለመጣል መሮጥ፣ እንደዚህ እናድርግ ምንድን ናችሁ? የእናንተ ነገር ግራ ገባ ነው። ሲጀመር ባለፈው አብረው እያሉ ምትላላችሁ ቦቸራ አይስማትም አያቅፋትም። ሲጀመር ማለት ነው አደባባይ ላይ መሳሳም፣ አደባባይ ላይ መተቃቀፍ እኮ የሆነ ከብልግና አይተናነስም። ይህ ነው ትክክለኛ ባል፣ ለወደፊቱ የሚፈልግሽ ባል ሰው ፊት እንደዚህ የማይሆን ነገር አክት አያደርግ ነው። በመጠኑ ሊያቅፋት ይችላል፣ ሊስማት ይችላል። ግን የሚወድሽ ሰው በጣም የሚወድሽ ሰው ደግሞ ያፍርሻል። በዛ ላይ ደግሞ ክብርሽን ይጠብቃል። ለእሱም እሱ ራሱ ክብሩ የሚጠብቅ ሰው ከሆነ አንቺን ራስሽንም ክብርሽ የሚጠብቅልሽ ከሆነ እንደዛ አያደርግም። ደግሞ የእያንዳንዱ ሰው ባህሪው ይለያያል። ቦሻውን እዩኝ አይነት ነገር የሚል ልጅ አይደለም። ሰከን ያለ ነው፣ ረጋ ያለ ነው። እዩኝ እንደዚህ ነው ምናምን የሆነ ነገር ለመታየት ለእይታ ብሎ አይቅለበለብም ነው። ግን እንደሚወዳት እንደሚያከብራት ደግሞ አይተናል። በጓደኞቹ ልክ ይኸውልሽ የሆነ ሰው
አንቺን ሲወድሽና ሲያከብርሽ በዙሪያው ያሉ በሙሉ ይወዱሻል፣ ያከብሩሻል። ግምጄን እንደሚወዳትና እንደሚያከብራት ያየውበት ጓደኞቹ በሙሉ ከሱ ልክ ነበረ ሲንከባከባት፣ ከሱ በላይም ነበር ሲንከባከባት የነበረው ነው። ነገር ግን አሁን መሀል ላይ ምን ተፈጥሮ ነው ሁለታቸው የተለያዩት? ወይም ደግሞ ቦቼ ምን ብሎ ተናገረ? እኔ ፍቅረኛዬም አይደለችም አልነበረችምም፣ ወደፊትም አንሆንም አንቀጥልም ብሏል። ነው ለእኔ ብላም አይደለም የመጣችሁ ብሏል። ስለዚህ ነገር የሆነ ጊዜ ሳጣራ እነግራችኋለሁ። የሆነች ትንንሽ የፍንጭ የሆነች እንትን ያልቻለ እሷን የሆነ ሳላጣራ እንደማላወራ ታውቃላችሁና እሷን አጣርቼ ይዤላችሁ መጣ ይሆናል። ከዛ ውጭ ግን ግምጃዬ ከሌላ ልጅ ጋር መጣለች። እዚህ ጋር እንደምታዩት ልጅ እሱ ልጅ ይመቻል፣ እየተንከባከባት ነው ምናምን፣ አብረው እየሰሩ ነው ምናምን። ኦልሬዲ አንዳንዴ የሚያበላሸን ነገር ብዬ የማስበው ደግሞ ነገሮቹ ፍቅሮቹ እንዲቀጥሉ የማያደርገው ለስራ ብላችሁ ፎከሳችሁ ስራችሁ ላይ ሆኖ ስትገናኙ የሚከብድ ነገር ይኖረዋል። እኛ ተመልካቾች የምናየው ነው የምንፈልገው። በቃ እንደዚህ ቀፋት ሳማት እንደዚህ ነው ምናምን ነገር። ግን ህይወት ቀልድ አይደለም። ላይፍ ቀልድ አይደለም። ፍቅር ቀልድ አይደለም። ትዳርም ቀልድ አይደለም። ይህ ነው። ቀስ ብለን ትኩረት ሰጠን አይተነው ተመካክረንበት ብቻ በመጀመሪያ እግዚአብሔር ሲፈቅደው ነው አንዳንድ ነገር የሚሆኑት እንጂ ሚዲያ ላይ ስለሳመሽ ስላልሳመሽ ወይ ደግሞ የሆነ ነገር ስለተፈጠረ ሆይ ምናምን አይደለም። ግን ሁላችሁም እረፉ። እዚህ ጋር ቦቼን አንሰብስክራይብ፣ ግምጃዬን አንሰብስክራይብ ምናምን የማዳም ቅመሞች ቦቼን አፈመሱት ምናምን አይ ነው የማዳም እኔ አሁን ለምሳሌ ቦቼን ምንድን ነው ሰብስክራይብ ያደረኩት ዩቱብ በግምጃ የተነሳ እንጂ በፊት ቲክታኩም ፎሎወሬ ነው። ግምጃዬም እንደዛ ሁለታቸውን ፎሎወር የነበሩ ተገናኙ፣ ደስ አለኝ። ከዛ ውጭ እዚህ በፊት እቺ እንደዚህ ምናምን እያላችሁ ግምጃዬን የሌለ ማይሆን ነገር ስትሉ ቆያችሁ፣ አለፈችው። ከዛውን ደግሞ ቦቼን ማይሆን ነገር እያላችሁ ነው። አሁንም ግምጃዬን ማይሆን ነገር እያላችሁ አላችሁ። አንድ መናገር እንፈልገው ነገር ቦቼን ማመስገን እፈልጋለሁ። ቴንኪዩ። ምክንያቱም ይኸውላችሁ አንድ ወንድ ልጅ በእህቱ እንዲደርስ የማይፈልገውን ነገር በሌላ ሴት አያደርስም። ግምጃዬ እስከ ክብሯ ስለተውክልን፣ ግምጃዬም ደግሞ እስከ ክብርሽ ስለተውሹ ደስ ብሎኛል። ምክንያቱም ሙሉ ኮንፊደንሷ አወራሯ ግምጃዬ ምንም አይነት ክብሯ እንዳልተነካ ታስታውቃለች። ቦቼም ደግሞ ምንም አይነት ነገር ከሷ እንዳልወሰደ ምንም ነገር እንዳላደረሰባት ደግሞ በእያንዳንዱ ነገር ግልጽ ነው። ስለዚህ እንዴት ምናምን ልትሉ ትችላላችሁ። ግን በሆነ ነገር አድርጎ የእሷን ክብር ማንሳት ቢፈልግና ክብሯን መውሰድ ቢፈልግ ይችል ነበር። በጓደኞቹ በኩል በምናምን ይሄ አልኮል ነገር መጠቀሙ አለመጠቀሙ አይደለም። በሆነ መልኩ የሆነች ሴታችን ካስታወሳችሁ በፔፕሲ ነው ምናምን ነው በለስላሳ ነገር ነው እንደዛ አድርጎ ቪዲዮ ቀርጸዋት ምናምን አሁንም ተመልሳ ዱባይ እየመጣችሁ ማለት ነው። ሶ እንደዛ ያ ደግሞ ጣጤ ቅምጫጭር የሆነ ልጅ እሱ እንኳን በአቅሙ እንደዛ አድርጓል ነው። የሰው ልጅ በአቅሙ አይባልም፣ ግን እሱ በጣም ባለጌ ነው እውነት ለመናገር። በዛን ታይም እንኳን እሱ ታችን ቪዲዮ ቀርጾ ምናምን ሲባል ከጎኑ ነበራችሁ። ዛሬ ቦቸራ ምን አደረገ? እስከነ ክብሯ አልፈለገችውም፣ አልፈለጋትም፣ አልተፈላለጉም እንበል። የሰው ልጅ ይሆናል ብሎ የሆነ ነገር ያደርጋል። ከዛ ካልሆነ ደግሞ ይቆማል ማለት። ለዚህ ነው አንዳንዴ ያንተ ያልሆነችን ሴት አትንካ የሚባለው። ስለዚህ የእሱ እንዳልሆነች አውቀ ወይ ደግሞ ወደፊት ግምጃ እየተናገረችው ምንድን ነው እናንተ ክብራችሁን ጠብቁ። እኔ ሲጀመር መጀመሪያ ቪዲዮ ሰርቻለሁ። ጀግና ሴት ነች ብያችኋል። ወደ ሀገሯ ስትገባ የራሷን ቤት አዘጋጅታ ነው የገባችሁ። አያችሁ ክብሯን የጣለችና ዘልዛላ ሴት ብትሆን እንደዛ ታደርገው ቀጥታ ከሱ ጋር ትገባለች። ከዛ እሱም ይሳሳታል፣ ባይፈልግም የሆነ ይሳሳታል። የሰው ልጅ ወይ ወንዱ ወይ ሴቱ ጠንቃቃ ይሆናል። ገባችሁ? ከዚህ ጋር ግምጃ የጠንቀቅ ብላ እሱንም ሊጠነቀቅ አደረገችው። ገባችሁ? ስለዚህ እሱም ኦቺ ሴት የወደፊት ነት ማለት ነው ብሎ አልተጣደፈም አላለም። ቀስ እያሉ እንግዲህ ያልሆነ ነገር ተፈጠረ፣ ተለያዩ እንበል። ግን የእነሱ ነገር እኔ እየገባኝ እንዳለውና እያሰብኩት እንዳለው መለያየት ሳይሆን ቦቼ አዲስ ስራ ምናምን ብሎ የሆነ ጊዜ ፕሮጀክት ብሎ ስቶሪ አድርጎ ነበር ካስታውሳችሁ ይመስለኛል። ቦቼን በራሱ መልኩ መስራት ፈልጎ ግምጃዬን በራሷ ሲጀመር ግምጃዬ መስራት ፈልጋለሁ ነው ያለችው። አገሬ ላይ ሆኜ በደንብ መስራት ፈልጋለሁ ብላለች። ቦቼን በጣም መስራት ፈልጋለሁ ብሏል። ስለዚህ ያው ታውቁታላችሁ ሀበሻ በአንድ ላይ እንደዚህ ፍቅረኛዎች ሲመጡ እንደዚህ ሲሉ የሆነ ሌላ ነገርም ሲሰሩ አያሰራም። ስለዚህ ይመስለኛል ቦቼ ያው በእንትኑ ላይ የቆየ ልጅ ነው። አፍላ ፍቅርንም በነገራችሁ ላይ ይሄ እንትን ከማለቱ ማለት ፊልም ከመስራቱ የተሻለ ደግሞ ምንድን ነው የሆነ ነገር አለው መሰለኝ ማለት ከሚያሳያቸው አክቲንጎች ውጪ እዛ የሚሰራቸው ስራዎች ነበሩ መሰለኝ። እንግዲህ ያንን ይዞ ነው አሁን ላይ እንደምታዩ ተከታታይ ድራማ እየሰሩ ነው ቲክታክ ላይ ማለት ነው ይመስለኛል። ለስራ ነው የተለያዩት ግምጃዬ ጋር ያላቸው የተራራቁት ማለት ነው። ባለፈው እንደውም ቦቼ ከጎኗ ነበረ የሆነ ቪዲዮ ከዚህ ልጅ ጋር ሲሰሩ ቦቼ ከኋላ እያየሁት ነበረ ቁጭ ብሎ ኮምፒውተር ላይ እየነካካ ማለት ነው ይመስለኛል። እንደዛ ነው ምክንያቱም መስራት ስላለባቸው ያው ቦቼ ያውቃል አክቲንግ ምን እንደሆነ ችግር የለውም ከማንም ጋር ብትሰራ። ግምጃዬም ታውቃለች። ስለዚህ ይመስለኛል እንደዛ ነው።
እንጂ የተለያዩ አይመስለኝም። ከዛ ውጭ ግን የምር እንኳን ቢለያዩ እህቴ እስከ ክብሯ ስለሆነች ማርያምን የሚያሰጋ ነገር ስለሌለ እንደዚህ ነገ ቪዲዮን ይዞ ይወጣል ምናምን ብላ እየሰጋችበት ነገርም የለም። ቦቸም ደግሞ በራሱ 100% ተማምኖ ምንም አይደለችም ብሎ እስካሁን ራስ የደረሰው ንጽህናቸው ነው እንደዚህ ኮራ ብለው እንዲያወሩ ያደረጋቸው። ስለዚህ ንጹህ ነው። ምናልባት ቦቸም ምንም አልነበረችም ምንም አትሆንም ያለውም ያው እናንተ ተስፋ እንድትቆርጡ ምን ይሆን ይችላል ማለት ብዙዎቻችሁ ማይሆን ነገር እያላችሁ የሰው ልጅ አንዳንዴ እንዲዋሽ ምናምን የምናስገድደው እኛ ራሳችንን እና ግምጃዬን በሌለችበት ቦቼ ቤት እየሄዳችሁ መጻፍ የሆነ የሰው ልጅ እንዲነካ የምታረጉት ነገር ግምጃዬ ቤት እየሄዳችሁ ስለ ቦቼ ዝም ብላችሁ ነገር አታወላውሉ። ጥሩ አይደለም፣ ደስ አይልም። ሁለታቸውንም ውደዷቸው፣ አክብሯቸው። ወንድማችሁ ነው፣ እህታችሁ ነች። ወይ ደግሞ አንዱን ከተዋችሁ ደግሞ መተው አለመከተል። ከዛ ውጭ ስለሱ ያልሆነ ነገር የግምጃዬን የድሮ ፎቶ እያወጣችሁ እቺ እኮ እዩዋት ቤተክርስቲያን እንደዚህ ነጠላ ለብሳ ቆንጅዬ ነች። ቤተክርስቲያን ዳር ምንም የሚፈጠር ነገር የለውም። ከዛ ድሮ እኮ እሷ እንደዚህ ነበር። በድሮ በሬ ማን አረሰ? ድሮ ቀረ። ጋይስ ዛሬ ያለንበት አሁን የት ተጣጥፈን እኮ ሄደናል። አለም ሩጣለች። እናንተ ገና ከትናንት ላይ ናችሁ። ሶሪ ጋይስ። ስለዚህ ግምጃዬ አዲስ ግምጃዬ ነች። በጣም እየሮጠች ያለች እየሰራች ያለች ልጅ ነች። ወሬ ሳይሆን መስራት ነው ፈልገው ብላለች። ጎበዝ ልጅ ጀግና። ማርያምን ሰርተሽ ደግሞ ትልቅ ደረጃ ላይ ደርሰሽ እንደማይሻል አልጠራጠርም። የስራ ሞራሉ አለሽ ምናምን ጎበዝ ልጅ ነሽ። ስለዚህ ስሪ፣ በርቺ፣ አይዞሽ፣ ከጎንሽ ነን። ከዛ መቀጠል ቦቼን ደግሞ እዚህ በፊት ያለ ፊልተር ቦቼ እንዴ ወንድ ልጅ እኮ ማለት ነው ጀግንነት እንጂ ቁንጅና እጥረት ቅጥነት ምናምን አይደለም። ወንድ ልጅ ጀግና ከሆነ ቤቱን አስተዳዳሪ ከሆነ በዛ ላይ በቃ የሚመጣበትን ነገር ማለፍ የሚችል ከሆነ በቂ ነው። የወንድ ልጅ ቁንጅና ምን ያደርግላችኋል እንዴ? ያለ ፊልተር እንደውም ያለ ፊልተር ቆንጆ ነው። ምንድን ነው ሰርቶ እኮ ነው እየሰራ እኮ ነው። እዛ ጋር አክቲንግ እያደረገ ነበር ቢገባችሁ። ከዛ የሴት ቀሚስ ለብሶ ደግሞ የሰራው ፊልም አለ ካያችሁ። በዛ ፊልም በጣም ነበር የሳኩት እኔ። እሱን ፎቶ ይዛችሁ ደግሞ እያላችሁ ደግሞ የምትፖስቱ ሰዎች ደግሞ አላችሁ። ምን ሼ ነው ሰርቶ እየሰራ ነበር እዛ ጋር እየሰራ ወርኪንግ ሃርድ ወርኪንግ ነው። ስለዚህ ስሩ፣ ተለወጡ። እናንተ እዛ ትናንትም እዚህ እኔ ትናንት ቁጭ ቦቼን እያየሁት ነበር። ያን ፊልም ሲሰራ ምን እዚህ ነኝ። ግምጃዬ ሳውዲውና እያየኋት ነበር። አሁንም ደግሞ ከዚህ ሁኜ እያየኋት ነው እሱ ሀገር ገብታ። ስለዚህ እኔ ቁጭ እንዳልኩ ነው፣ እነሱ እየተንቀሳቀሱ ነው። ተንቀሳቀሱ ጋይስ፣ ምንድን ነው አትፍሰዙ። እና ደግሞ ብዙዎቻችሁ ልባችን ተሰበረኝ ያላችሁ እና ምን ሆኖ ነው ልባችሁ የምትሰበረው? ባላችሁ ነው ትቷችኋል ወይስ ሚስታችሁ? ዋት ኢዝ ዚስ? አይ ዶንት ኬር። ማንም ሰው ተዋደደ ተለያየ ምናምን ምን አገባኝ እንዴ? ምንድን ነው የፈለገ ሰው እጣጣማለሁ ብሎ ይገናኛል። ከተጣጣመ ይለያያል። ከተጣጣመ ከቀጠለ ደግሞ ደስ ይላል ማለት። ከዚህ በፊት በጣም ብዙ ሰዎች በአካል ሳይገናኙ በሶሻል ሚዲያ ሙድ ይዘውብናል። ሀዩ ጎል ነው ምናምን የምትባለው ቲክታከሯና ሀሲኖ እነሱ አሁን አፈቅራታለሁ እያለ ሲቀውጥ ነበር ምናምን። ከዛ እሷ አገባው ስትል ምናምን ተናደድ አገባዋለች እኮ ምናምን እያለ በደንብ ነው የፈመስቱ ሁለታቸውም። እሷም ስለሱ እሱም ስለሷ ምናምን ቲክታክ ላይም ዩቱብ ላይም እየሰራ ነበር ያሰኝ ነው። ከዛ ደግሞ ሀዌም ማን ነበር ስሟ በማርያም ወይኔ ስሟ ጠፋኝ። የሆነች ሴትና የሆነ ወንድ ደግሞ አሁንም እነሱ ደግሞ ልጁ ሳውዲ ነው፣ እሷ ዱባይ ነች ልጅቷ ማለት ነው፣ ገጣሚ ነች። እነሱም ደግሞ ተዋደድን ብለው እሷ እንዴት እንደዚህ ያደርገኛል ምናምን እያለች ዩቱብ ትሰራለች፣ እሱ ደግሞ እንደዚህ ያደርግችል እንገናኝ እኮ ነበር ምናምን በደንብ ፈመሱ። ከዛ መጨረሻ ላይ ሁለቱን ጸጥ አሉ እዛው ላይ ማለት ነው። እንደውም ኮሜንት ምን ብላ ኮመተች በቀደም ዕለት እያነበብኩ ነበርና በእኛ አትቀጡም እንደ እያለች ነበረ። ቦቼና ግምጃ ተለያዩ ማለት ነው ምናምን እያሉ እያለቀሱ እንትን ብለው በእኛ ተቀጡ ብላለች። አንዳንዴ የሚሰሩ ፊልሞች አሉ የእውነት የሰው ልጅ ሳይፋቀር ምናምን አውቀው ሰው ተፋቀር ምናምን ብለው ይጀምሩና ከዛ በኋላ የምር ሰው እየተከተላቸው ሲመጣ ያን ነገር ያደርጋሉ ማለት ነው። የምር ሳይፋቀሩ የሆነ ጊዜ እንደውም እኔ ጓደኛዬና የሆነ ልጅ ነበርን እንትን ላይ ቲክታክ በደንብ ላይ በገባ ነበር በፊት ላይ እና ሁለቱ እንትን እያሉ ነበር። በጣም በቃ ስለ ፍቅር ነበር ላይ ብላይ ገብተው የሚያወሩት ምናምን፣ ግን እኮ በውስጥ አይተዋወቁ። እግዚአብሔርን ነው የምላችሁ። ላይ ብላይ ይገባሉ። ከዛ በጣም እሱ ነው የሚሰበሰበው ምናምን ብታይ፣ እሷ ሌላ ሰው ገብቶ ስታወራ እሱ ቀናው ይላል ምናምን፣ እሷ ቀናው ትላለች። በደንብ ነበረ ጊፍት የሚሰበስቡት፣ በደንብ ነበር እንትን የሚሉት እና ከዛ መጨረሻ ላይ በደንብ እየተግባቡ ሲመጡ ኖርማል እሱ ሚስት አለው ልጁ ምናምን። ከዛ በኋላ እስኪ ቴሌግራም እናውራ ምናምን እና ዩቱብ ነገር እንከፍታለን ተባብለው አይ ቲንክ በውስጥ ሲያወራ ተመቻቸው መሰለኝ። ጭራሽ ላይ መግባት ማቆሙ ማለት አንፎሎ ተደራረጉ ምናምን ነገር። የማይተዋወቅ ሰውም በዚህ መልኩ ይሸቅላል። የሚያሸቅላችሁ ሰው ከሆነ ብዙ ቲክታከር የሚሸቅለው በዚህ መልኩ ወይ ሰው ይሳደባሉ ወይ ፍቅር ነው ምናምን ይላሉ። ስለዚህ ልባችሁን አሳልፋችሁ አትስጡ ጋር። በምታዩት ነገር ተደሰቱ ምናምን ኖርማል። ከዛ ውጭ ቢገናኙ ቢለያዩ እኛ ምን አገባን። እና ግምጃ አዲሱ ልጅ ከቀጠላችሁም ፍቅርም ከሆነ ያው ትናንት እየተናገረች ነበር ግምጃ
ጉንቻ ፈልገነው አይደለም የተገናኘ ነው አጋጣሚ ነው ብላለች። አጋጣሚ ስትገናኙ ግን ደስ ሲል ማርያምን እንደዚህ ተጠባብቁ ምናምን እንደዚህ ይሄ አጋጣሚ ደስ ይላልና ልጁም አሪፍ ልጅ ነው። እየዘፈነላት ነበር፣ እየገጠመላት ነበር። ጉንቻዬም እንደዛው ሪከርዶች አያለሁ። ሶ እንግዲህ ይመቻችሁ፣ እህታችን ተንከባከብልን። ቦቼም ደግሞ መልካም ስራ ደግሞ ቦቼ ህፃን ልደግበት ምናምን ብሏል መሰለኝ። ያንን ነገር እንትን እያሉ ነው። ቦቼ ደግሞ ህፃን ነኝ አይባልም፣ ትልቅ ሰው ነህ እንዴ! የምን ህፃንነት ነው? ህፃንነት አለፈ እኮ ጋይ፣ ትልቅ ሰው ነው አንተ። አሁን ወንድ ልጅ ህፃን ነኝ አይደለም ሲጀመረው። ወንድ ልጅ ገና ነኝ መስራት አለብኝ ምናምን ሊል ይችላል። እና ለእናቴ ልኖርለት አይ ዶንት ወንት ገርል ፍሬንድ ባለው ደግሞ እንዴት እንደዛ ይላል ምናምን መብት እኮ ነው ጋይስ። ምንድነው እናንተ ደግሞ ገርል ፍሬንድ ሳይሆን አይ ዶንት ወንት ዋይፍ ቢል ሚስት አልፈልግም ነው። ስለዚህ ገርል ፍሬንድ ማለት ቤስት ጓደኛ ምናምን ሊሆን ይችላል። በቀጥታ ብቻ መረዳት ባንችል ደስ ይለኛል። ስለዚህ አይመለከተኝም፣ አይመለከታቸውም፣ ህይወታቸውን ይኑሩበት፣ አታደነቋቁሯቸው ለማለት ያክል ነው። እና ደግሞ እዚህ ቀጥሎ እንትን አስገባላችኋለሁ። ምንድን ነው ቦቼ ቅድም ላይ ገብቶ እየሰማሁት ነበር እና ስራዎች ጽፍ ያለው አብረን እንሰራለን ያላት ነበር የሆነች ልጅ አብረው እየሰራች ያለች ማለት እሺ ችግር የለውም እያለች ነበር። አያችሁ ሁሉም ሰው እንደዚህ ግዴታ በውስጥ የሚያወራል ምናምን አይደለም። ስራውን ይሰራሉ፣ ይለያያሉ። በቃ ስራና ስራ ሲያገናኛችሁ እንደዛ ነው። መስሪያ ቤታውን አብራችሁ ስራ ቦታ ትውላላችሁ፣ ከዛ ስትወጡ ግን አትደዋወሉ ምናምን አይደል? ልክ እንደዛ ማለት ነው። እና ህይወት እንደዚህ ነው። ሶሻል ሚዲያ ሰው ስትሆኑ ደግሞ እንደዛ ነው። እና ስለዚህ ሰከን በረድ በሉ። የምትወዱትን ሰው ይዛችሁ ሄዱ፣ ግን አንዱን ለመጣል አትሩጡ፣ አትጣሏቸው። በቃ የያዛችሁን ይዛችሁ ብቻ ብረሩ። እሺ ባይ ጎንደር የት ነው ያለው? ኃይለኛውም ከጎንደር ልጅ ሆነ ነው እና ሰቦች ዋና የቀስቴ ዘናጮ ይላል። ሙሉ ያራዳ ልጅ ይሳቴ ወጪ ማርያም ካናደኝ ነበር። አንተነች ያራዳ ልጅ ምን አድርጌ እናናድርኩሽ? እንደምን እዚህ ሳይሆን ፕሮፋይል ስር እየገቡ ይሄን አይደለም ጋይስ ቃሊና ነው። እስኪ እዚህ አይደለም ጋይስ ፕሮፋይል ስር እየገባችሁ እስኪ ኮፒ ሊንክ አድርጉት። አካውንት ውስጥ ግቡና አካውንት ውስጥ እየገባችሁ ጋይስ ቃሊና ናና ቃሊ በተባላችሁት ቀን ወይ ደግሞ ሰዓት ነው የምትገኙት እንጂ እንዴት ነሽ? ክሪት ትደረጋላችሁ። የምትሰሩት ካራክተር ሰጣችኋል። የነባላችሁ በዚህ ቀን ምድር ቀረጻ ላይ ይባላል። ይቺ ልጅ ከአዲሱ አሁን ተከታተሉ እየሰሩት ያሉት ያልኳችሁ ልጅ ነች እና ነይ ግቢ ያላችሁባች ኧረ እኔ ምን አባቴ እጠፋለሁ? መቼ አልፈለግሽኝም ብዬሽ እኮ አንተ ነህ የጠፋኸው። እኔ ያለው ለምንድን ነው ያላ እንዴ? በጣም ነው የጠፋኸው። ሳራ ነው ቦሮጣ። ኧረ እደውልልሻለሁ፣ እንገናኛለን፣ ስራችንን እንቀጥላለን። ቪዲዮ ለምን አታበሪም? ፎሎ ያድርጉሽ። አንዳንዴ ግን የኛ ነው ትተነዋል፣ እኛ የራሳችን ነው ትተነዋል። ብዙ ጊዜ እኔ ላይቭ እንደዚህ እንትን ማለት ነው። እሺ እንትን አይደለም ቢኛ ፈጠር ያንቺ ላፈምስሽ ነው የማያልፈኝ ወይ እንደዚህ ቁጭ ባላይም ሪከርዱን ቢሆን ስመለስ ቅምጥሌና ቡርጌ ኮሜንት ስር እየፈለጉ ነው ማርያምና እንደዛ ነው። እና ደግሞ አንዳንዴ ቃሊ ቡናይስ ማሰጠኝ ታዲያ ምንድነው ይፈልገው አምሮብናል ይላል። የት ሆነሽ ነው? ካለፈ ደግሞ እናደርጋለን። ከዛ ውጭ እዚህ ላይ በዛ ላይ ደግሞ ወይኔ ቡና ደግሞ እዚህ ጋር ከስቴዞ ምን ቡና ላይፍ አለሁልሽ። የሆነ አንድ ዛሬ የምጽፈው ስራ አለ፣ እሱንም እንጠብሳታለን፣ እንገናኛለን። እዚህ ጋር በቃ እንሰራለን ምናምን ተባባሉ። እኔታችሁም እንዴ እንጠብሰዋለን፣ እንጠብስ